ሮሚ ምን አለችኝ? ሮሚ አልመጣም ማለቻው ተቀይማኛለች። ድንጋይ ተሸክሜ ይቅርታ ካላልኳት በስተቀር ደሞ ዝግናት ጥርቅማ። ኦኬ ሰው አላት ጋይስ፣ ሮማን ሰው አላት ንገሩኝ። ሮሚ ሰው አላት? ሮማንን አስረጃት። ኮመንቶች እያባሉ ነው። ምን እያሉ? አረ ሮሚ አትረግጠኝ። ምን አለች ሮማን? አረ ንገሪኝ እስኪ ሄሉ ምን አለችኝ ሮማን? ተደሷ ብላል ነበር ታምራት ታንስም። ስለዚህ ከኔ ጋር እኔ ለሷ ነገርኳችሁ። ማተቤን ከተናገርኩኝ ያውጥቼ ማተቤን ጠብቃለሁ። ለአምስት ሳንቲና ለባለጌ መልስ አልሰጥም ካልኩ ወይ እዚህ ሰካራም ደግሞ አሮጊት እኔ በምንም ታምራት ታንስም። ስለዚህ ከኔ ጋር እኔ ለሷ ነገርኳችሁ። ማተቤን ከተናገርኩኝ ያውጥቼ ማተቤን ሮሚ ልንገርሽ ሮሚ መረጃ ይዘሽ ሳትመጪ እኔ ልትወቅሺ እንዳትመጪ። እኔ ችግር የለውም ፍቅርም ቢሆን ስድብ መሰዳደብ ቲክቶክ ላይ ምንም ችግር የለውም። ተሳደብ። ሰካራም ደግሞ አሮጊት ትላለች። ሁለቴ ነው እንደ ምልኩልኝ ሰካራም እንደዚህ ሁለቴ ነው እንደ ቪዲዮ ምልኩልኝ። ወይ እኔ ፍቅር እንጂ እንትን አይመቸኝም። እኔ ሰው ሳከብር አከብራለሁ። ደግሞ ኮመንት ላይ ጴንጤዎች ሰው ያ አንድ ተንኮል ሲሰራብኝ ካገኘው ግን ዳሴት እኔ ሮማን ነኝ። ችግር የለውም ሮሚዬ፣ እኔም ቤታ ነኝ። አይኖ ነገ የተቦለኩ ነው እሷ ጋር የሚሄዱትኝ። ሮማን ችግሯ አንድ ትልቅ ችግር አላት ሮሚ። ከኔ ይልቅ ከሰው ከባለቤቱ ይልቅ የምታምነው የሚነግራትን ሰው ምናምን ነው። ካሰደብኳት ደግ አሰደብኳት፣ ግን እኔ አላሰደብኳትም። ሆነ ለመናገር እግዚአብሔር ምስክሬ ነው። ሀናቡ የአዲስ አበባ ልጅ ናት። አዲስ አስገቢያት ስትላት አየሁኝ፣ ሀናቡ አስገቢያት አልኩኝ። አለቀ። አሰድቢያ ከመሰላት ከኔ በላይ ሰዎች የምታምን ከሆነ መብቷ ነው። እኔ ነው ጋይስ ያለችው ሰው ስወድ ወዳለ ያለችው አውቀውን ያሰደቡኝ አለች። እንዴ ጆሮዬ እኮ ይሰማል። ፈርቻታለሁ። ወሎ ገራገሩ በጣም ነው የፈራኋት ሮሚ። በጣም ነው የፈራኋት። በጣም ነው የምፈራው እዚህ ቲክቶክ ላይ። በስማ አታይኝም? በህይወቴ እኮ ከማንም ጋር ተሳዳድቤ አላውቅም። በጣም ነው የፈራኋት። በጣም ፈራኋት። ጉድ ይፈላ። ወይኔ ልትሰድበኝ ነው። ጨዋ ያሳደገኝ ተሳድቤ የማላቅ ልጅ ከማንም ጋር እኮ ቲክቶክ ላይ ተሰዳድቤ አላውቅም። ፈራኋትኝ ጋይስ። ማንንም ተሳድቤ አላውቅም። ምን ከማንም ጋር ሞጣንም ተሳድቤ አላውቅም። ቴቴንም ተሳድቤ አላውቅም። ጂጂንም ተሳድቤ አላውቅም። ሌሎቹንም ተሰዳድቤ አላውቅም። ፈራው። እኔና ሮማን መጀመሪያ ጊዜ ተረጋግጠናል። እስኪ በቃል ማለት ነው። እኔ ስድብ ምፈራ ሰው አይደለሁም። ገባችሁ? እዚህ ቲክቶክ ላይ እኔን የምታቁኝ መድኃኒዓለም አምላኬ እያልኩ አይደለም። ቲክቶክ ላይ የምታቁኝ ስሰዳደብ ነው። ልክ እኔን የሚያቁኝ ዘማሪ አድርገው ምናምን የቸርች ቀዳሽ ምናምን አድርገው ነው የሚያቁኝ። ስሳደብ ነው። ስድብ ማንንም የሚያስፈራው ነገር የለም። ግን የተረዳችበት መንገድ ሁልጊዜ ሮማን ችግሯ ምንድነው? ሰው ትሰማለች። ከባለቤቱ በላይ ሰው ትሰማለች። ገብቷቸዋል። እኔ አስረድቻታለሁ። እኔ አይደለሁም ከመሰላት ደግሞ ምንም ላረጋት አልችልም። ግን ደግሞ እንዳንተ ውለታ ቢስ ሀማ አይደለሁም። እናንተ ልትበሉኝ በተነሳችሁ ሰዓት ሮሚ ለእኔ የቆመች ሰው ናት። ብትሳደብ ምንም ብትልም እኔ ምንም አይመስለኝም። እኔ ትወደኛለች። ለእኔ ብላ ቆማ ፕሮፋይሏን ሁሉ ቀይራ ለእኔ የቆመች ሰው ናት እና አከብራታለሁ፣ ወዳታለሁ። ይህን ያለው ነገር እንጂ ማንንም ሶሻል ሚዲያ ላይ የሚፈራ የለም። ስድብ ነው። አንቺ ሸርሙጣ፣ አንቺ ሸሌ፣ አባትሽ እንዲሆን እናትሽ እንዲሆኑ፣ አንቺ እንዲነሽ፣ ፊትሽ፣ መልክ፣ ፀጉርሽ፣ በቃ በዚህ ነው የምንሰዳደበው። ግን ትወደኛለች። እንደምትወደኝ ደግሞ አውቃለሁ። ታከብረኛለች። አለቀ። እኔም ወዳታለሁ። አለቀ። ምንም እዚህ መተክ አታለቅልቅ። ሮሚ ሰደበችሽ። ሮሚ እንኳን ሰደበችኝ ትስደበኝ። እንደውም ካልሰደበች እጣላታለሁ። እንድትሰድበኝ ነው የምፈልገው። ቤታ ስደቢኝ ብላሻለች በለዋ። ካልሰደብሽኝ ግን ሮሚ አኮርፍሻለሁ። ሰድበኝ ነው የምፈልገው። እካካ አለቅላቂ። በየቤቱ እየሄዳችሁ ሰው የምታባሉት እንደዚህ እያደረጋችሁ ነው። አንቺም እኮ እንደኛዋ በግነሽ
አለቀላቂ ሰውና ሰው ማባላት ስራችሁ ነው። ባለፈው አሁን እኔ ከዛችኛዋ ጋር ስጣላ ለሷ አንድ ቃል የተናገርኳት ገብታችኋል። ከአንድ ነገር ነው በምግብ ምናምን ነው የተናገርኳት። ሌላውን ግን እዛ እንትና ቤት ገብተው ሲያሽቃብጡ ለነበሩት ነው የመለስኩላቸው በባላቸው ምናምን። ግን ፎቶ አለጥፈው ሰውን ሲያባሉ የነበሩት ሪከርድ የሚያደርጉ እዚህን አፋቸው የሚከፍቱ ናቸው። እንኳን ሰደበችኝ ሮሚ አልኳቸው። እንኳን ደግ አደረገች። እንኳን ሰደበችኝ። እኔ ኮቴቴ አይደለሁም ካየሁት ሁሉ የምናከሰው ደግ አደረገች። በቃ ተሰማት ገብታሃና እኔም በሆን እንደዛ ነው የሚሰማኝ። አስገቢ ካላትኛ መታሃና ቡከት ተሳደበች የሚመስለው እኛ ያሰደብናት ነው። አለቀ መሰላት ተናገረች። ምን አባታችሁ ታሽቃብጣላችሁ? የሚያሽቃብጥ ሰው አልወድም እኔ። እዚህ ደግ አደረገች። ስሜታችሁን አቋረጥኩባችሁ አይደል? እዛ ደግሞ የሚጽፉት ደግሞ ከዚህ የተቦለቁ ናቸው። እርግጠኛ ነኝ 10,000 ሰው ብሎክ አድርጌያለሁ። የሚያለቀለቁት ደግሞ እዛ ሄደው እንዴት ስደቢያት እሷ ናት ያቀሳሰረችሽ የሚሏት ደግሞ እኔ ቦለኳችሁ ሰዎች ናቸው። እናንተ እኮ ሌላ ሰው እየተሰደበ እኮ ያች ሄለ የምትባለው ሌላ ሰው እኮ እየሰደበች እኮ ቤታን ስደብ እያላችሁ እኮ ከስር ትጽፋላችሁ። አንጀታችሁ ምን ያህል እንዳቃጠልኩት አላውቅም። እኔም ባለጌ ነኝ፣ ሰው አቃጥላለሁ። እና ያለው ነገር ይሄ ነው የምላችሁ። ቤታዬ እያማረባት እየተዋበች ኑሮዋን እየኖረች ትሄዳለች። እናንተ ደግሞ ያው እያሸረገዳችሁ ትሄዳላችሁ። ሌላ ምን አለ? ከሚወዱን ጋር እንጓዛለን። ብዙ የሚወዱኝ ብዙ የሚያከብሩኝ እኔን ደስታ የሚፈልጉ ሰዎች አሉ። ከነሱ ጋር ደግሞ እንሄዳለን። በጣም ብዙ በቁጥር የማያልቁ ብዙ የሚወዱኝ ሰዎች አሉ። በጣም ብዙ። እኔ እኮ ራሴን ድምቀት መሆኔን ለራሴ እንኳን ያወቅኩትኝ ቲክቶክ ላይ ሳልገባ ቀርቼ እስኪ ሰው ቤት ልግባ ብዬ ላይቭ ላይ የምገባበት ቤት ሳጣ ለካ ሰው የለም ነው ያልኩትኝ። የምገባበት የምደበርበት ቤት ሳጣ ለካ ሰው የለም። ይህን ያክል ነው። እንዳታለቅሱ ደግሞ እንዲህ ስላችሁ አይ ነው እንደምታረቀ ግን ይሄም ያናድዳችኋል። ስቀባባ ሴሬጀሪ ውይ አሁን አንቺ እንዴት አድርገሽ ከሀገር ወጣሽ ብትባይ ራሱ ጊንጥ የበላሽንም አታስታውሽ። መንገዱን ሰርጀሪ እንኳን ምን እንደሆነ ማታውቂ ነሽ። ዱቄት በገንዘብ የምቀባው ደግሞ ዝም ብሎ አይደለም። የአንድ ብር ምናምን አይደለም። ሜካፖቼን ባሳየ ከ ዝም ብሎ ምናምን አይደለም። የሚቀቡት ያውቀዋል። ፋውንዴሽኖቼ ዝም ብለው ምናምን አይደለም። ገባ? የ10 ብር ፋውንዴሽን ምናምን አይደለም የምጠቀመው። መጣ ብለህ ማየት ትችላለህ። እንዳለ ሜካፖቼን ባሳየ ለዱቄቱም ማለት ነው። ደፋር ዛሬማ እንዳያብዱ። እኔ ማንንም አልመስልም፣ ራሴን ነው የምመስለው። እኔ እናት ደግሞ የሆነ እንትን ላይ እንትናን መሰልሽ እያላችሁ ስትጽፉልኝ ምናችን ነው? ቆይ ተመሳሰለባችሁ? ያ ቪዲዮ ላይ እንመሳሰላለን። ግን አይ ቲንክ ግን ጸጉሬ መሰለኝ እንደዚህ አይነት ጸጉር ትለብሳለች መሰለኝ። እርግጠኛ አይደለም። ግን ከለሩን አልወደድኩትኝ። ከኔ እንትኑ ጋር አይሄድም። ይሄ ፈንቲ ይሻላል። ይሄኛው ከሄዳል። አቧንጭ ሙጤናሽ ፍቅር እኮ ሰውን እኮ ነው አትወዱም እኮ። እኔ እኮ ግራ ገባኝ። ጨዋ ሰውን አትወዱ፣ ፖለቲካ ሳቆም አትወዱ። ስለ ሃይማኖት እኔ አውርቼም አላውቅም፣ ግን ስለ ሃይማኖትም ባላወራ አትወዱ። ምን እንደምትወዱ አላውቅም። በሁሉም ትንትን ትላለ። ሎዛ ጓደኛሽ ናት አሉ። ለምንድን ነው አሉባልተኛ ሆነሽ የቀረሽው? የኔ እናት አሉ ነው አይደለ? አሉባልታ ይዘሽ ከምትመጪ አጣርተሽ በራስሽ ይዘሽ ለምን አትመጭም? አሉ ብለሽ ወሬ ይዘሽ ከምትመጪ ማለት ነው። አሉ ለምን ትያለሽ? አሉ እኮ ነው ሰውን የገደለው እኮ። ሰውን ሁሉ እየሄዳችሁ አሉ እያላችሁ ከምታሽቃብጪ። እሺ ሜካ ምን ያደርግሻል? ኮንቨርሽ ላይ ተነስተሽ አታቂ። አንተ ቆመክ ምን ተለወጥክ? እዚህ ኮመንት ላይ እየጻፍክ ነው ያለው። አንተ የቆምከው እኔ ቁጭ ብዬ
እየመራው ነው። አንተ ቆመክ ምን እያረክ ነው? ከስር ኮሜንት እያረክ ነው። ልዩነታችን እሱ ነው። እላይ ላይ ቀባባለሁ፣ ሽንት ቤት ሄዳለሁ፣ በላለሁ፣ ሲርበኝ ስፈልግ ሰድብሃለሁ፣ ስፈልግ ቲክቶክ ጌም እየተጫወትኩ ሸቅልብሃለሁ። አንተ ምን ታደርጋለህ? ቁጭ ብዬ ግን ችሎታ አይገርምም? ተቀምጬ ፈመስኩ፣ ተቀምጬ ጌም እጫወታለሁ፣ ተቀምጬ እይታ አለኝ። አንተ ቆመቂጥህን ከፍተሽ ልዩነታችን እሱ ነው። አስብ እስኪ ተቀምጬ ሳልበለቃቀጥ ጡቴን ይውልኝ ሳልል ቂጤን አፈንድጄ ሳላሽቃብጥ ቁጭ ብዬ እስኪ ቅብር ማን አንቺን ነው የሚያይሽ? 2000 ምናምን ሰው ቁጭ ብሎ ማን ያይሻል? ማንም ብትሞጪ ቀባሪ የለሽ። እኔ ተቀምጬ ግን አይገርምሽ? ብቆም ደግሞ አስቢ፣ ቂጤን ማገላበጥ ደግሞ አስቢ፣ ቂጤን ደግሞ ባምስ አስቢ፣ እንዴት እንደሚሆን አስቢ። አንድ ቀን ብቆም ብላችሁ አለቀሳችሁ። ስደግመው ደግሞ ሶስተኛ ስደግሞ ወይ አራተኛ መቀነትሽን ይዘሽ ወጣሽ። እኔ የሚያስቁኝ አሁን እኔ ብዙ ጊዜ ቆሜ ቪዲዮ ሰርቻለሁ። ኢንስታግራሜን ቢታይ የሀገር ፎቶ አለኝ ቆሜ። ግን ሳስባቸው ምነው ታውቃላችሁ? ሙድ ነው የሆነ ይህ በዚህ ብላት ትበሳጫለች ብለው ስለሚያስቡ ነው። የማይለመድ ነገር የለም። ለምዳችሁ ሲደክማችሁ ታቆማላችሁ ብላችሁ ሲደክማችሁ ታቆማላችሁ። ስለዛ ብዙ ምን ያልጨናነቅም። ሰርተፍኬት ያለሽ እብድ ነሽ። ወይኔ ጌታ ዝናቡ ቆም አይደለ? ገረድ ስማችሁ አንደኛው ገረድ አንተ ነህ እኮ ቁጭ ብላ ያለው አያችሁ። ደንቆሮ የነገሩት ቀን ይባንናል የሚባለው አንተ ነህ። ገረዶች ቁጭ ብላችሁ ስሟቸው። እየሰማክ መስሎ የምትጽፈው አንደኛው ገረድ አንተ ነህ ማለት ነው። ቆም እስኪ ሴጋ ልምታ። ወይ ጉድ! አቤት አምላክ ወይ! እንዳው እናትና አባትህ ይህን ጉድ ግን አይተዋል? በየሜዳው ሴት እያየክ አሁን የጠራሁን ነገር እንደምታረግ ጊዜው እሺ። ምን ላይ ደረስኩኝ? አማዞን ላይ ታገኘዋለህ። ስለምንወድሽ እኔማ ለሚወዱኝ እግዚአብሔር ምስክሬ ነው። 1 ፎሎ ላለው 10,000 ፎሎ ላለው 100,000 ፎሎ ላለው እኔ ክብር አለኝ። 1 ፎሎ ቢኖራችሁ እኔ ክብር አለኝ። ለወደደኝ የምወድ የማከብር ሰው ነኝ። ከወደዳችሁኝ እወዳችኋለሁ፣ አከብራችኋለሁ፣ ቦታ ሰጣችኋለሁ። ደግሞም አይታችሁኛል። ለወደድኩት ሰው እኔ ሳልነካ እንኳን ለዛ ሰው ጠበቃ ሆኜ ወገቤን አንቀጥቅጬ አይታችኋል። ሳር በደብድ እንደነበረ ለምወደው ሰው ሟች ነኝ። ከጠላችሁኝ ደግሞ በዛ ልክ ነው ዋጋችሁ የምሰጣችሁ። ምንም ላረጋችሁ አልችልም። እንግዲህ የተሳደባችሁ እንትናል እና ወይዘሮ ሮማን በቃ እንደዚህ አለችኝ ብላ በቤታ ነው የተሰደብኩት ብላ እየሄደችብኝ ነው የምትሉኝ። እና እኔና የሮሚ ፍቅር አለቀ። የቲክቶክ ፍቅርስ መች ይቆያል? ድሮንስ እኔ ነኝ እኮ የተሸወድኩት። የቲክቶክ ፍቅር መች ይቆያል? የቲክቶክ እኮ ፍቅር እኮ ቆይቶ አያውቅም እኮ ቤተሰብ፣ ቆይቶ እኮ አያውቅም የቲክቶክ ፍቅር። ሀና የስራሽን ይስጥሽ። የሀገርሽ ሰው ናት ብዬ አስገቧት። እኔ ደግሞ እኮ እቺ ተረገመች አዲስን እኮ ተከትዬ ነው ሀናን አስገቧት ስትል እሺ ብዬ ተከትዬ አብሬ የገባሁትኝ።